ፀጉርሽ እየረገፈ ነው ወይስ እየተሰባበረ ነው? ብዙዎቻችሁ ፀጉሬ አላደገም ትላላችሁ። እውነታው ግን ፀጉራችን ሁልጊዜም ያድጋል። ግን እያዳነው አይደለም። በተለይ ደግሞ የሙቀት መሳሪያ የምትጠቀሙ ከሆነ ፀጉራችሁ በውስጥ በኩል እየሞተ እንደሆነ ልታውቁለት ይገባል። ዛሬ የማሳያችሁ የቤት ውስጥ ውህድ ፀጉራችን የመለጠጥ አቅሙን ኢላስቲሲቲው መልሶ እንዲያገኝና እንደ ድሮ እንዲፋፋ የሚያደርግ የማገገሚያ ፕላን። ስለዚህ ፀጉራሽን ከመቆረጥሽ በፊት ተስፋም ከመቁረጥሽ በፊት ይህንን የ10 ደቂቃ ቪዲዮ እንድታየው መክርሻለሁ። ምክንያቱም በመጨረሻውና በመሃሉ የምነግርሽ ነገር የሳምንቱን ክትትል የፀጉርሽን ፕሮግራም ማለት ነው ሞይስቸሩን ጠብቆ እንዲቆይ የሚያደርግ ውህድ ሻዮችንም አሳይሻለሁ። ስለዚህ እስከ መጨረሻው ድረስ አብረሽኝ። እንደምታውቂው ሙቀት ፀጉር ሁልጊዜ በአንድ ጊዜ አያጠፋም። ቀስ በቀስ ነው የሚያዳክመው። ፀጉሩን ክፍት ይተወዋል። እርጥበትን በፍጥነት እንዲወጣ ያደርጋል። የመለጠጥ አቅሙን ይቀንሳል። ውሃ ሲነካው በቀላሉ እንዲበጣጠስና አቅመ ቢስ ፀጉር ያደርገዋል። ስለዚህ ፀጉራችን ከውጭ ሲታይ ጤናማ ሊመስል ይችላል፣ ውስጡ ግን ደክሟል። ለዛ ነው ሲታጠፍ የሚሰባበረው፣ ለስላሳ መስሎ ወዲያው የሚደርቀው፣ ስናበጥረው ደግሞ ከመጠን በላይ የሚረግፈው ማለት ነው ፀጉራችን። ስለዚህ እንደዚህ በሚሆንበት ሰዓት የመጀመሪያ ደረጃ ስቴፕ 1 የሙቀት ጉዳት አለበት እንላለን ማለት ነው። የሙቀት መሳሪያ አሁን ካቆምሽ ግን ማስተካከል ይቻላል። የዛሬው ማስካችን ትኩረቱ በመጀመሪያ እርጥበት ወይም ሃይድሬሽን ሰተን ቀጥሎ ደግሞ ልስላሴና ጥንካሬ እንዴት እንሰጠዋለን የሚለው እናየዋለን። ስለዚህ የሚያስፈልጉን ግብአቶች 1 ሲኒ የተልባ ጅል፣ 2 የሾርባ ማንኪያ ቺያ ሲድ፣ 1 የሾርባ ማንኪያ የከርከዴ ዱቄት፣ 1 ሻይ ማንኪያ ቅርንፉድ፣ 1 የሾርባ ማንኪያ የሺያ ቅቤ ነው ማለት ነው። የእነዚህ መጠን እንደ ፀጉራችሁ ብዛትና ቁመት ሊለያይ ይችላል። ስለዚህ ረጅምና በጣም ብዙ ፀጉር ካላችሁ ፎርሲ ፀጉር ከፈለጋችሁ መጠኑን ከፍ ማድረግ ትችላላችሁ። ሳሳ የሚል ፀጉር ካላችሁ ደግሞ በዚሁ መጠን መስራት ትችላላችሁ። እንደምትፈልጉት የውህድ አይነት በጣም ወፍራም፣ በጣም ቀጭን ማድረግ ትችላላችሁ። ስለዚህ እነዚህን ውህዶች ከሰበሰብኩ በኋላ ምንድነው ማደርገው? ለምሳሌ ማታ ላይ ከሆነ የተልባውን የቺያውንና የቅርንፉዱን በታሸገ ውሃ እዘፈዝፈዋለሁ። ለ12 ሰዓት ነው የምዘፈዝፈው ማለት ነው። ከዘፈዘፍኩት በኋላ ጠዋት ላይ ምንድነው ማድረገው? ውሃ ሰርቶ ጄሉም እንዳለ ሆኖ ያድራል ማለት ነው። አንዴ አጠለውና ካጠለልኩት በኋላ ቲክ የሆነውን ጄል እፈጨዋለሁ። ሞር ጄል ስለምፈልግ እኔ ማለት ነው። በጣም አድቅቄ አይደለም ፈጨው፣ ግን ታዲያ በመፍጫ 1 2 3 ዞር ዞር ልበትና መልሼ ያወጣውና ከዛ ካጠለልኩት ውሃ ጋር ቀላቅዬ ድስቴ ውስጥ ከተጨምረውና አጥደዋለሁ ማለት ነው። ለስንት ደቂቃ ነው ማበስለው? ከ5 እስከ 8 እንደ ኤሌክትሪካችሁ አረፋ እስከሚያወጣ ድረስ አበስለዋለሁ ማለት ነው። ከዛ ጄሎ ቲክ የሆነ አረፋው እየመጣ ሲመጣልኝ የከርከዴ ዱቄቱን ጨምረውና አንድ ላይ በጣም አማስለዋለሁ ማለት ነው። ከዛ በኋላ ማስየው ያው በጣም አረፋ እየወጣ ራሱ ይነግራቸዋል። ታወርዱትና ካወረዳችሁት በኋላ በጣምም ሳይበርድ በጣም ደግሞ ሳያቃጥላችሁ በነጠላ ወይም በስቶኪንግ ካልሲ ወይም በሚመቻችሁ ማጥለያ ጄሉን በደንብ እየጨመቃችሁ ታወርዱታላችሁ ማለት ነው። ከዛ ጄሉ ካወረዳችሁት በኋላ የሺያ በተር ለብቻ ነው የምታቀልጡት። የሺያ በተራችሁ ያንን ያቀለጣችሁን ሺያ በተር ስታቀጥሉ በደብል ቦይለር መጠቀም ትችላላችሁ። በውሃ በፈላ ውሃ ላይ ማድረግ ትችላላችሁ። በፍጥነት ከሆነ በእሳትም ግን በጣም ባልጋለ ታደርጉትና ታቀልጡታላችሁ። ካቀለጣችሁት በኋላ ከጄላችሁ ከሰራችሁ ጄል ጋር ተቀላቀሉታላችሁ ማለት ነው። ከዛ በኋላ ከቀላቀላችሁት በኋላ ውህዱን መጠቀም ትችላላችሁ ማለት ነው። ምንድነው ተልባና ቺያ እንደምታውቁት ሃይድሬሽን ይሰጡታል ለፀጉራችን፣ የፀጉራችን የመለጠጥ አቅሙን ይጨምሩታል። ስለዚህ ፀጉራችን ሳይሰባበር እንዲተጣጠፍ ይረዱታል ማለት ነው። ከርከዴ ደግሞ የፀጉራችን ኪቲክል ለስላሳ እንዲሆን ይረዳዋል። ቅርንፉድ ደግሞ ለተጎዳ ፀጉር ጥንካሬ ይሰጣል። ስለዚህ ይሄንን ውህድ እንዴት ነው የምንጠቀመው? በታጠበ ፀጉር ላይ ብትጠቀሙት የበለጠ አሪፍ ይሆንላችኋል ማለት ነው። ትኩረትሽ ደግሞ በጫፍ ጫፎቹ ላይ አድርጉት። ጫፉ ላይ በጣም ፎከስ አድርጉ። ምክንያቱም ሙቀት ብዙ ጊዜ የፀጉራችንን ጫፍ ነው የሚጎዳውና እሱ ላይ የተጎዳው ፀጉር ላይ ትኩረት አድርጉት። ስለዚህ በላስቲክ ትሸፍኑትና ያው እንደሚታወቀው ለ1 ሰዓት ታቆዩታላችሁ ማለት ነው። ከዛ በኋላ 1 ሰዓት አቆይታችሁ ለብ ባለ ውሃ ታጠባላችሁ፣ ወይም ደግሞ በኮንዲሽነር መታጠብ ትችላላችሁ። በንጹህ ፀጉር ላይ ስለሆነ ያደረጋችሁት ማለት ነው።
እሺ ሁልጊዜም በተደጋጋሚ የምነግራችሁ ነገር ቢኖር ማስክ ከተጠቀማችሁ በኋላ ፀጉራችሁን ክፍት ትታችሁት አትሄዱ፣ ወይም የፓራፊን ቅባት እየተቀባችሁ አታድርቁት እምላችሁ። ምክንያቱም ከፀጉራችን ሁልጊዜም በቃ ከታጠበ በኋላ ኪቲክሎቹ ክፍት ናቸው። ስለዚህ ኪቲክሎቹ መዘጋት አለባቸው። የሬት ጄል የማታገኙ ልጆች የአፕል ሴደል ቪንገር ወይም የአፕል ቆምጣጤ መጠቀም ትችላላችሁ። የመጨረሻውን በቀዝቃዛ ውሃ ተለቅለቁትና የአፕል ቆምጣጤ በውሃ በርዛችሁ ፀጉራችሁን በሱ መዝጋት ትችላላችሁ ማለት ነው። ሬት የምታገኙ ልጆች ግን የታጠባችሁ በኋላ ሁልጊዜም የሬት ጄል እንዴት እንደሚዘጋጅ ብዙ ጊዜ ተነጋግረናል። አሎዊን የተባለውን ቢጫ ፈሳሽ ቀድማችሁ ማስወገድ አለባችሁ። ሬቱ በደንብ ማጠብ አለባችሁ፣ በደንብ ማለት ነው። ከዛ በኋላ ሬቱ ጄሉ ከወጣ በኋላ ተፈጭቶ ይጠለላል። ካጠለላችሁት በኋላ አንድ ማንኪያ የኮኮስ ዘይት ወይም የአልመንድ ወይም የወይራ እናንተ የሚመቻችሁን ዘይት ትጨምሩበታላችሁ ማለት ነው። እንደዛ ካደረጋችሁት በኋላ ትቀላቅሉትና ፀጉራችሁን ከስር ጀምራችሁ ትቀቡታላችሁ። በደንብ አድርጋችሁ ኖሪሽ ታደርጉታላችሁ ማለት ነው ፀጉራችሁን። እንደዛ ካደረጋችሁት በኋላ ለሁለት ቦታ ትሰሩትና ሳቲን ሻሻችሁን ወይም ደግሞ የቦኔት ሻሻችሁን ወይም ሲልክ ሻሻችሁን አድርጋችሁ ትተኛላችሁ ማለት ነው። ከዚህ የዛን ቀን ምንም አታደርጉለት። በንጋታ ወደ ስራ የምትሄዱ ከሆነ ንጹህ የታሸገ ውሃ ለብ ታደርጉና በስፕሬይ ቦትል አድርጋችሁ የፀጉራችሁን ስርስሩንና ዛላውን በስፕሬይ ቦትል ነው እንግዲህ አታበዙበትም፣ ትረጩታላችሁ ማለት ነው። ከዛ ለጫፉ የሺያ በተርና ካስተር ወይም ሺያ በተርና የአርጋን እናንተ ያላችሁን የሚመቻችሁን ቅባት ጫፉ ላይ ፎከስ አድርጋችሁ በደንብ ትቀቡታላችሁ ማለት ነው። ከዛ በኋላ ትንሽ ደቂቃ ቦኔት ሻሻችሁን ወይም ደግሞ የሻወር ኬፕ አድርጋችሁ ሞይስቸር እንዲያገኝ ማድረግ ትችላላችሁ። ከዛ ወደ ስራችሁ ትሄዳላችሁ። ይሄ ሩቲን ማታ ማታ ቢሆን ደግሞ የበለጠ አሪፍ ነው። በተለይ ደግሞ በሙቀት አካባቢ የምትኖሩ ልጆች ደግሞ ቶሎ ኢቫፖሬት እንዳያደርግና እንዳያወጣባችሁ እንክብካቤውን ማታ ማታ ብታደርጉት በጣም እመክራችኋለሁ ማለት ነው። ስለዚህ በሶስተኛው ቀን ማታ ምን እናደርግለታለን መሰላችሁ? የኦክራ ወይም የባሚያ ጄል የምታገኙ ከሆነ የእሱን ውህድ ውሃ እንሰራለን ማለት ነው። 5 ወይም 6 ፍሬ የባሚያ ፍሬውን እንከትፈዋለን። በጣም ድቅቅ አድርገን ከከተፍነው በኋላ በውሃ እንዘፈዝፈዋለን ማለት ነው። የተወሰነ ሰዓት ዘፍዝፈን ለ2 ወይም ለ3 ሰዓት ከዘፈዘፍነው በኋላ ያ የዘፈዘፍነውን ውሃ አጥልለን ውሃውን ብቻ ነው ጄሉን ከውሃው መለየት አለባችሁ። እንደዛ እናደርግና ፀጉራችንን እናርሰዋለን። ኖሪሽ አድርገን በደንብ እናጠጣዋለን ማለት እንቀባዋለን። ከዛ ምንድነው የምናደርገው? እኔ የማደርገው ወፈር ያሉ ቁጥጥር እሰራዋለሁ ፀጉሬን ማለት ነው። ግን ጫፉን አልሰራውም። ሁሌ ጫፉን እተወዋለሁ። ምክንያቱም በየጊዜው ውሃ ባጠጣሁት ወይም ውህድ ሻይ ባደረግኩለት ቁጥር ጫፉን በደንብ አደርገዋለሁ። ሺያ በተርም እንዲያገኝ ስለማያደርግ ጫፉን እኔ አልሰራውም ማለት ነው። ስለዚህ በሶስተኛው ቀን እንደዛ ነው ማደርግ። በአራተኛው ቀን ደግሞ ዝም ብዬ የውሃ ስፕሬይ ነው ማደርግለት። ማታ ላይ ነው ማድረገው። ስፕሬይ አደርጋለሁ። ምንም ነገር አልሰጠውም በአራተኛው ቀን ማለት ነው። በአምስተኛው ቀን ግን ምንድን ነው ማደርገው? የአብሽ ውሃ እሰራለሁ። አብሽ 2 ማንኪያ አብሽ ጨምርና በላዩ ላይ ደግሞ የተፈጨ የሬት ጄል ጨምርበታለሁ። ከዛ በኋላ ትንሽዬ ግሪስሊን አደርግበታለሁ። ጠብ ነው ማድረገው። ግሪስሊ አደርጋለሁ ማለት ነው። ከዛ ይህንን ውህድ ለ24 ሰዓት ዘፈዝፈዋለሁ ማለት ነው። በአራተኛው ቀን ዘፈዝፈዋለሁ ለአምስተኛው ቀን እንድጠቀምበት ማለት ነው። ለ24 ሰዓት ከዘፈዘፍኩት በኋላ በንጋታው አጣራዋለሁ። ካጣራው በኋላ እንዳልኳችሁ ውሃው ላይ ጥቂት ግሪስሊ ጨምራለሁ። ከዛ በኋላ በአምስተኛው ቀን ፀጉሬንና ቆዳውን በደንብ አድርጌ እቀባዋለሁ በስፕሬይ ቦትል አድርጌ ማለት ነው። ይህንን ፀጉሩ የበለጠ ለስላሳ ቆንጆ የተመቸው እንዲሆን ያደርጋል ማለት ነው። እንዳልኳችሁ በተለይ ግሪስሊ ከጨመራችሁ ፀጉራችሁን በፀሐይ እንዳትጠቀሙት። ማታ ማታ ብቻ ነው። ማንኛውም ውህድ ማታ ማታ ነው መሆን ያለበት። ከዛ እንዲያደርጋችሁ አምስተኛው ቀን ላይ ታደርጉታላችሁ። በስድስተኛው ቀን ውሃ ነው፣ ምንም አይሰጠውም። ሰባተኛው ላይ ከፈለጋችሁ የግሪን ቲ ሻይ መጠቀም ትችላላችሁ፣ ወይም የናና ያላችሁን ማለት ነው። ክሊር እንዲሆን ቆዳችን ይረዳናል ማለት ነው። ኔክስት ዊክ ደግሞ በእነዚህ ፋንታ ምን አይነት ውህድ ውሃዎችን በሰባተኛው ቀን ብንጠቀም ለፀጉራችን አሪፍ ይሆናል የሚለውን አሳያችኋለሁ ማለት ነው። ያው እንደምታውቁት ማንኛውም ውህድ ማለት ነው ሩቲኑ በአንዴ አይደለም ፀጉራችንን የሚመልሰው። ፀጉራችሁ ሲጎዳ ደግሞ አትጥሉት፣ አትናደዱበት። ለመቀስም ለመቁረጥም አትቸኩሉ ማለት ነው። ምንድነው ሙቀቱን በሙቀት ተቃጥሎ በተለያየ ምክንያት ከተጎዳ ፀጉር እንደገና ጉዳቱን
ማባባስ የለብንም፣ ትሪት ነው ማድረግ ያለብን ማለት ነው። ስለዚህ ይሄ ውህድ ምንድነው የሚጠቅመው? በአንዴ ያስቆመዋል እያልኳችሁ አይደለም። ይህን ሩቲን ብትጠብቁለት ግን መሰባበር ያቆማል፣ ፀጉራችሁ ማገገም ይጀምራል። በግድ ሳይሆን በተፈጥሮ መንገድ መለስለስ ይጀምራል፣ ይማራል ማለት ነው። ከዛ ፀጉራችሁ ደግሞ ከመሰባበር ከመቆራረጥ ይታደጋችኋል ማለት ነው። ስለዚህ ኮሜንት ላይ ነገሩኝ፣ አሁንም ሙቀት የምትጠቀሙ ከሆነ ወይስ ደግሞ ያቆማችሁ ከሆነ ማለት ነው። ምክንያቱም እነዚህ ሩቲኖች ከሙቀት ጋር አብረው አይሄዱ። ቢቻላችሁ ለአንድ ሳምንት፣ ለአንድ ወር፣ ለሶስት ወር ሙቀት አቁማችሁ በተፈጥሮ ሹሩባ ብቻ እየተሰራችሁ እነዚህ ውህድ ውሃዎችን እየተጠቀማችሁ ፀጉራችሁን እያለሰለሳችሁ በየሳምንቱ የምንሰራው ማስኮች ብትጠቀሙ በአጭር ጊዜ ውስጥ ፀጉራችሁ ተቀይሮ ጤናማ ለውጥ ታያላችሁ ማለት ነው። ፀጉራችሁ ረጅም እንዲሆን ሳይሆን የቆዳና የውስጥ ጤንነት ታገኛላችሁ ማለት ነው።